ሰላም እንደምን አላችሁ ቤተሰቦቼ ሰላምታዬ በያላችሁበት ይድረስ። ዛሬ ጥቅምት 9 ዕለተ ሰንበት አመሻሽ ላይ በጣም አስደንጋጭ ዜና ተሰምቷል። የሁላችንም አባት ሰውነትን የሚሰብኩን ታላቁ የደግነት የርህራሄ ጥግ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ህልፈተ ህይወታቸው ተሰምቷል። እንግዲህ ለመላው ቤተሰቦቻቸው እንዲሁም ደግሞ ለእስልምና እምነት ተከታዮች በሙሉ ብሎም ለኢትዮጵያውያን በሙሉ መጽናናትን እንመኛለን። ሰላምና ጤና ደስታና ፍቅር በምድራችን ይስፈን። ለሟች አባታችን ነፍሳቸውን ይማርልን። ሰላም እንደምን አላችሁ ቤተሰቦቼ ሰላምታዬ በያላችሁበት ይድረስ። ዛሬ ጥቅምት 9 ዕለተ ሰንበት አመሻሽ ላይ በጣም አስደንጋጭ ዜና ተሰምቷል። የሁላችንም አባት ሰውነትን የሚሰብኩን ታላቁ የደግነት የርህራሄ ጥግ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ህልፈተ ህይወታቸው ተሰምቷል። እንግዲህ ለመላው ቤተሰቦቻቸው እንዲሁም ደግሞ ለእስልምና እምነት ተከታዮች በሙሉ ብሎም ለኢትዮጵያውያን በሙሉ መጽናናትን እንመኛለን። ሰላምና ጤና ደስታና ፍቅር በምድራችን ይስፈን። ለሟች አባታችን ነፍሳቸውን ይማር። ሰላም እንደምን አላችሁ ቤተሰቦቼ ሰላምታዬ በያላችሁበት ይድረስ። ዛሬ ጥቅምት 9 ዕለተ ሰንበት አመሻሽ ላይ በጣም አስደንጋጭ ዜና ተሰምቷል። የሁላችንም አባት ሰውነትን የሚሰብኩን ታላቁ የደግነት የርህራሄ ጥግ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ህልፈተ ህይወታቸው ተሰምቷል። እንግዲህ ለመላው ቤተሰቦቻቸው እንዲሁም ደግሞ ለእስልምና እምነት ተከታዮች በሙሉ ብሎም ለኢትዮጵያውያን በሙሉ መጽናናትን እንመኛለን። ሰላምና ጤና ደስታና ፍቅር በምድራችን ይስፈን። ለሟች አባታችን ነፍሳቸውን ይማርልን።